ከፔሮል ጋር ሪሌት የሚያደርጉት ታክሶች አንዳንዶቹን እናያቸው። ከፔሮል ጋር በዋነኝነት ፔሮል ማለት ያው ኢምፕሎይመንት ኢንካም ታክስ እንደማለት ነው። ፔሮል ላይ በዋነኝነት ሁለት ናቸው የግብር ታይፖቹ ማለት ነው። አንደኛው ኢንካም ታክስ ነው። እዚህ ጋር ኢምፕሎይመንት ኢንካም ታክስ የምንላት፣ ሁለተኛው ደግሞ ፔንሽን ትባላለች ማለት ነው። ፔንሽን ምንድነው? ጡረታ ማለት ነው። የኢምፕሎይመንት ኢንካም ታክስ ደግሞ የገቢ ግብር ማለት ነው። ስለዚህ እኒህ ሁለት አይነት የግብር አይነቶች ኤኒ ሰራተኛ የምንቀጥር ከሆነ በስፔሲፊክ የሬቶች አይነት፣ በስፔሲፊክ ሬት ማለት ስፔሲፊክ አይነት ፐርሰንቶች ነው ቻርጅ የሚደረጉት። በዛ መሰረት ፔንሽን እና ኢንካም ታክስ ይከፈላል ማለት ነው። በዋነኝነት ምንድነው ፔሮል ስንሰራ በምን አይነት መንገድ ነው የምንከፋፍለው? አንደኛ ነገር የግሮስ ኢንካሙን፣ ከዛም በኋላ ደግሞ ኢንካም ታክሱን፣ ከዛም በኋላ የፔንሽን ኮንትሪቢዩሽን፣ ከዛ አላዋንሶች፣ የተለያዩ ቤኔፊቶች ካሉት እንይዛለን። ከዛም በኋላ በየወሩ ደግሞ ዲክሌር እናደርጋለን ማለት ነው። የኢምፕሎይመንት ኢንካም ታክስ ላይ ምንድን ነው ያለው? አንደኛ ነገር ሳላሪ አለ። ስለዚህ ሳላሪው ማተር ያደርጋል ማለት ነው። በሳላሪ መሰረት ያ ኢምፕሎይ የሚከፍለው የኢንካም ታክስ ሬት አለ ማለት ነው። ከዛ በተጨማሪ ደግሞ ኦቨርታይም የሚከፈለው ከሆነ እሱ የኢንካም ታክሱ ላይ አፕላይ ይደረጋል ማለት ነው። ከዛ ባለፈ ደግሞ አለዋንሶች ይኖሩታል። አለዋንሶች ማለት የትራንስፖርት አለዋንስ ሊሆን ይችላል፣ የሃውሲንግ አለዋንስ ሊሆን ይችላል፣ የካርድ ሊሆን ይችላል፣ የሚል ሊሆን ይችላል። የተለያዩ አለዋንሶች ለየቀኑ ሊሰጠው ይችላል ማለት ነው። በዛ መሰረትም ደግሞ ኢንካም ታክስ የራሱ ቻርጅ ይደረጋል ማለት ነው። አሁን አዲስ በወጣው አዋጅ መሰረት የኢንካም ታክስ ብራኬቱ ይሄንን ይመስላል። በፊት ከ600 ብር ነበር የሚጀምረው፣ አሁን ደግሞ ከ2000 ብር ነው የሚጀምረው ማለት ነው። ስለዚህ በዚህ ጋር የኢምፕሎዩ ኢንካም አለ፣ እዚህ ጋር ደግሞ ሬቱ አለ፣ እዚህ ጋር ደግሞ ዲደክሽን ማለት ተቀናሽ አማውንቱ ማለት ነው። ስለዚህ አንድ ኢምፕሎይ እስከ 4000 ብር ከ2001 እስከ 4000 ብር ከሆነ 15% ዲደክሽን ይደረግበታል ማለት ታክስ ይከፍላል። ከዛ 300 ብር ደግሞ ተቀናሽ ይደረግላታል ማለት ነው። እቺን ታክስ ብራኬት በመከተል ከዛም በኋላ ደግሞ ሰራተኛ ከተቀጠረ በኋላ እቺን ታክስ ብራኬት በመከተል ኢንካም ታክሱ ካልኩሌት ይደረጋል። ከዛ ቀጥሎ ደግሞ የፔንሽን ኮንትሪቢዩሽን ደግሞ አለ፣ ጡረታ። ስለዚህ አንድ ተቀጣሪ በዲፎልት እንግዲህ ቲን ነምበር ሊኖረው ይገባል። ስለዚህ ያ ቲን ነምበር፣ በዛ ቲን ነምበር መሰረት ነው ጡረታም የሚሰበሰብለት ማለት ነው። ስለዚህ አሁን ጡረታ ሁለት አይነት አለ። አንደኛ ነገር ኢምፕሎይ ኮንትሪቢዩሽን ወይም ደግሞ የሰራተኛ መዋጮ የሚባል አለ። ሁለተኛው ደግሞ ኢምፕሎየር ኮንትሪቢዩሽን ደግሞ የሚባል አለ፣ which is የቀጣሪ ወይም ደግሞ የአሰሪ መዋጮ የሚባል አለ ማለት ነው። ስለዚህ የሰራተኛው መዋጮ ስንት ነው? 7% ነው በኢትዮጵያ ሕግ መሰረት። የኢምፕሎየር ወይም የቀጣሪ መዋጮ ደግሞ ስንት ነው? 11% ነው ማለት ነው። ስለዚህ አሁን እቺ እንዴት ነው ከግሮስ ሳላሪ ማለት ምንም አይነት ነገር ከመቆረጡ በፊት ካለው ሳላሪ የኢምፕሎይ ኮንትሪቢዩሽን ማለትም 7%ቷ ትቀነሳለች። 7%ቷ ከማን የምትቀነሰው? ከተቀጣሪው ነው የሚቀነሰው። ግን በደሞዙ መሰረት ደግሞ ቀጣሪው 11% የመክፈል ግዴታ አለበት ማለት ነው። ኦን ቢሃፍ ኦፍ ዘ ኢምፕሎዩን ቤኔፊት ለማድረግ ማለት ነው። ስለዚህ በየወሩ 7% ከሰራተኛው፣ 11% ከአሰሪው በመቁረጥ 18% ቶታል በጡረታ ሪሌትድ የሆኑ ተቆራጮች ለመንግስት ይከፈላል ማለት ነው። አሁን እንደ ኤግዛምፕል ስናይ የአንድ ኢምፕሎይ የ10,000 ብር ደሞዝተኛ ነው ይባል። ግሮስ ሳላሪው 10,000 ብር ከሆነ ቴምፕሌቱን የኢንካም ታክስ እና የፔንሽን አፕሎድ ይደረግላቸዋል። እቺን በሰንጠረዥ መልክ ስናያት የ10,000 ብር ደሞዝተኛ ከሆነ አንድ ሰው የኢምፕሎይመንት ኢንካም ታክሱ ስንት ነው? 25% ብራኬት ውስጥ ነው የሚገባው። ለምን? 10,000 ብር እዚህ ላይ እንደምናየው ማለት ነው። መንዝሊ ኢንካሙ ከ7,001 እስከ 10,000 ከሆነ 25% ታክስ ሬት ስላለበት፣ ከዛ ዲዳክሽን ደግሞ 850 ብር። ስለዚህ 25% ሲባዛ በ10,000 እናደርገውና ማይነስ 850 እናደርገዋለን ማለት ነው። ስለዚህ ኢምፕሎይመንት ኢንካም ታክሱ ተቀናሽ ከተደረገ በኋላ 1650 ብር አለበት። ከዛም በኋላ ደግሞ ኢምፕሎይ ፔንሽን ደግሞ አለ። ይሄ ደግሞ ከማን ነው የሚቀነሰው? ከሰራተኛው ነው የሚቀነሰው። ስለዚህ
7% የ10,000 ብር ስንት ይሆናል? 700 ብር ይሆናል ማለት ነው። ከደሞዙ ይቀነሳል። ከዛ ኔት ፔዩ ስንት ነው የሚሆነው ማለት ነው? የዚህ ኢምፕሎይ 10,000 ሲቀነስ 1650 ሲቀነስ 700 ይሆናል። ስለዚህ ስንት ነው ይዞ የሚሄደው ይሄ ተቀጣሪ? የ10,000 ብር ደሞዝተኛ ግሮስ የነበረው 7650 ብር ይዞ ይሄዳል ማለት ነው። ሶ የኔት ሳላሪ ካልኩሌት ከተደረገ በኋላ ደግሞ 2350 ከኤምፕሎዩ ይከፈላል። ከዛ ደግሞ 11% ደግሞ ቀጣሪው ደግሞ ይከፍላል ማለት ነው። 11% የ10,000 ብር ስንት ትሆናለች? 1100 ትሆናለች። አንድ ላይ ስንደምረው ስንት ይሆናል? ወደ 3450 ብር በዚህ ሰራተኛ ስም በየወሩ ለመንግስት ይከፈላል ማለት ነው። ስለዚህ የፔሮል ታክስ ካልኩሌሽን ይህንን ይመስላል። አሁን ግን ምንድን ነው እቺ ፔንሽን ላይ ማወቅ ያለብን ነገር ፔንሽነብል ኢንካም እና ነን ፔንሽነብል ኢንካም አለ። ፔንሽን የሚቆረጥባቸው አሉ፣ ጡረታ የሚቆረጥባቸው ማለት ነው። እና ጡረታ ደግሞ የማይቆረጥባቸው የኢንካም አይነቶች አሉ ማለት ነው። ስለዚህ ፔንሽነብል የሚባሉ በዋነኝነት ሳላሪ እና ፊክስድ አላዋንሶች ፔንሽነብል ይሆናሉ። ነን ፔንሽነብል ደግሞ ኦቨርታይሞች፣ ፐርዳይሞች የመሳሰሉት ደግሞ ነን ፔንሽነብል ተብለው ኮንሲደር ይደረጋሉ ማለት ነው። ሶ እንደ አላዋንስ ደግሞ ካሰብ ነው ያው በአዲሱ ገቢ ግብር አዋጅ መሰረት ከ2000 ብር ጀምሮ ታክሰብል ኢንካም ነው አይደለም የሚባለው። ስለዚህ ትራንስፖርቴሽን አላዋንስም ነን ታክሰብልም የየራሳቸው ዲቴሎች ቢኖራቸው አዋጁን በደንብ መከታተል ይኖርብናል፣ በደንብ እስከሚረቅና መመሪያዎቹ እስከሚሰራጩ ድረስ። ግን ትራንስፖርቴሽን አላዋንስ እና ነን ታክሰብል ይሄ የሌሎችም እንደዚህ የተዘረዘሩት የሃውሲንግ የሚል ፐርዳይም ቦነስ የመሳሰሉት የየራሳቸው ታክሰብል የሚሆኑበትና ፔንሽነብል የሚሆኑበት ስታንዳርዶች አላቸው ማለት ነው። ስለዚህ ያቺ 2000 ብሯ መነሻው በመያዝ እና ፔንሽነብል እና ነን ፔንሽነብል የሚለውን በመከፋፈል እና በመለያየት የፔሮል ታክሶቻችንን በደንብ እናውቃለን ማለት ነው። ሶ አንድ መረዳት ያለብን ነገር ምንድን ነው? የፔሮል ታክስ ዲክሌር የሚደረግበት ጊዜ ነው። ፔንሽን እና ኢንካም ታክስ እንግዲህ አንድ ላይ ዲክሌር የሚደረግ ነገር ነው ማለትም በአንድ ታይም ነው ዲክሌር የምናደርገው ሁለቱም ከደሞዝ ጋር ስለሚገናኝ ማለት ነው። ሶ አሁን ኢምፕሎይመንትም የኢንካም ታክስም የፔንሽንም ኮንትሪቢዩሽን በየወሩ ዲክሌር ማድረግ አለብን። ስለዚህ የመስከረም 1 እስከ 30 ያለው ደሞዝ ማለትም የመስከረም ደሞዝ ጥቅምት 1 እስከ ጥቅምት 30 ዲክሌር መደረግ አለበት። እንደዛ እያለ ቫት ላይ የምንከተለውን አሰራር ዊዝሆልዲንግ ላይ የምንከተለውን አሰራር የፔንሽን እና ኢንካም ታክስ ላይም ያቺን ካላንደር መከተል ይኖርብናል ማለት ነው። በዛ ሰዓት ደግሞ ዲክሌር የማናደርግ ከሆነ ፔናልቲዎች ይመጡብናል፣ ሬፑቴሽናችን ይወርዳል። ከዛ ባለፈ ደግሞ ኢንካም ታክስ እንኳን ብዙ ፔናልቲ ካለብን ተቀናሽ ይደረግልናል። ፔንሽን ግን ተቀናሽ አይደረግልንም ማለት ነው። ስለዚህ በጊዜው ዲክሌር ማድረግ አስፈላጊ ነው። የፔሮል ታክሶች ይህንን ይመስላሉ።